አንድ ከተማ ለመገንባት ምን ያህል ገንዘብ ያስፈልጋል? በሚሊዮን አይደለም፣ በቢሊዮን ዶላሮች። እጅግ ዘመናዊ የሆኑ መንገዶች፣ ሰማይ ጠቀስ ቪላዎች፣ የገበያ ማዕከላትና መናፈሻዎች። ነገር ግን እነዚህ ሁሉ ወጪዎች ተደርገውባቸው አንድም ሰው ሳይኖርባቸው ልክ እንደ መናፍስት ከተማ ተጥለው የቀሩ ግዙፍ ከተሞችን አስበው ያውቃሉ? ይህ በደቂቃ ውስጥ በቢሊዮን የሚቆጠር ዶላር የሚነካካበት የሰው ልጅ የስግብግብነት፣ የፖለቲካ ትዕቢትና የኢኮኖሚ ውድቀት ታሪክ ነው። ዛሬ በባዶነታቸው ዓለምን ወደሚያስገርሙትና አስደንጋጭ የገንዘብ ክስረትን ወደ አስተናገዱት የዓለማችን ግዙፍ ከተሞች እንወስዳችኋለን። ፊልም ላይ የምናያቸው የነገሥታት ቤተ መንግሥቶችን ይመስላሉ። ከ250 ሚሊዮን ዶላር በላይ ወጪ የተደረገባቸው እነዚህ ቤቶች የሚገኙት በቱርክ አገር ነው። ፕሮጀክቱ ቡርጅ አልባባስ ይባላል። እቅዱ እጅግ ቀላል ነበር፤ በባሕረ ሰላጤው አገራት ለሚገኙ ባለጸጋ አረቦች እጅግ የቅንጦት መኖሪያ መንደር መገንባት። በአጠቃላይ 732 ቤተ መንግሥት የሚመስሉ ቪላዎችን ለመገንባት ሥራው ተጀመረ። ነገር ግን በ2018 ዓ.ም ላይ የቱርክ ኢኮኖሚ መናጋትና የኩባንያው መክሰር ሁሉንም ነገር በአንድ ጀንበር አቆመው። ዛሬ ላይ ይህ ቦታ የዓለማችን ትልቁና ውድ የሆነው የዲስኒላንድ መናፍስት መንደር ሆኗል። በቢሊዮን የሚገመት የኢንቨስትመንት ተስፋ በቱርክ ተራሮች መካከል እንዲህ ባዶውን ቀርቷል። ወደ እስያ ስንሻገር ደግሞ ይበልጥ አስደንጋጭ ታሪክ እናገኛለን። ቻይና ባለፉት 20 ዓመታት ውስጥ ያሳየችው የሕንፃ ግንባታ ፍጥነት ዓለምን አስገርሟል። ነገር ግን ይህ ፍጥነት ሌላ ጥቁር ጠባሳ ጥሏል። እሱም መናፍስት ከተሞች መፈጠራቸው ነው። ከእነዚህ ውስጥ ትልቁ ኦርዶስ ካንግባሺ ይባላል። ከ1 ሚሊዮን በላይ ሕዝብ እንዲኖርባት ተደርጋ የተቆረቆረች፣ ከአፓርትመንት እስከ ስፖርት ማዕከላት የተሟላት ከተማ ናት። የወጣባት ገንዘብ ከ67 ቢሊዮን ዶላር በላይ ይገመታል። ነገር ግን ከተማዋ ከተጠናቀቀች በኋላ የቤቶች ዋጋ እጅግ በመናሩና ከሌሎች የኢኮኖሚ ማዕከላት በመራቋ ምክንያት ሕዝቡ ሊገባባት አልቻለም። በቢሊዮን ዶላር የተገነባችው ከተማ ለዓመታት ባዶዋን ቆማ ኖረች። ምንም እንኳን አሁን ላይ ጥቂት የመንግሥት ሠራተኞች እንዲገቡባት ቢደረግም አሁንም ድረስ የከተማዋ ግዙፍ ክፍል የሰው ናፍቆት አለበት። ቀጣዩ መዳረሻችን ማሌዥያ ነው። በባህር ላይ 4 ሰው ሰራሽ ደሴቶችን በመፍጠር 100 ቢሊዮን ዶላር የሚፈጅ ፎሬስት ሲቲ የተባለ ዕቅድ ተነደፈ። ዕቅዱ ከተማዋን ሙሉ በሙሉ በጽዱ ኃይል የምትንቀሳቀስ ለ700,000 ሰዎች መኖሪያ እንድትሆን ማድረግ ነበር። ነገር ግን ይህ የ100 ቢሊዮን ዶላር ሕልም ወደ ቅዠት ተቀየረ። የፖለቲካ አለመረጋጋት፣ የቻይና ገዢዎች ላይ የተጣለው የገንዘብ ቁጥጥርና የኮቪድ-19 ወረርሽኝ ፕሮጀክቱን ሙሉ በሙሉ ገደሉት። ዛሬ ላይ ከተማዋ ከተያዘላት ዕቅድ ውስጥ 5% ብቻ ነው የተገነባችው። የሚኖሩባት ሰዎች ደግሞ በጥቂት መቶዎች የሚቆጠሩ ብቻ ናቸው። ይህቺ ከተማ ዛሬ ላይ የታላላቅ ሕልሞች መቃብር ተብላ ትጠራለች። እነዚህ ከተሞች ለምን ይፈርሳሉ? ለምንስ ይተዋሉ? መልሱ 3 ነገሮች ናቸው: የፖለቲካ ትዕቢት፣ ያልተጠና የኢኮኖሚ ስሌትና የአየር ንብረት ለውጥ። ብዙ አገራትና ባለሀብቶች ያለ አግባብ የሪል ስቴት ገበያውን ያናፍሱታል። ተመልካች የሌለው ሕንፃ፣ ገዢ የሌለው ከተማ ይገነባሉ። ውጤቱ ግን በሚሊዮን የሚቆጠሩ ሠራተኞችን ሥራ ማጣት፣ የባንኮችን መክሰርና የአገራትን ኢኮኖሚ መላሽ ወደ ሌለው ገደል መክተት ነው። እነዚህ የተተው የኮንክሪት ጫካዎች አንድ ትልቅ እውነት ያስተምሩናል። አንድን ከተማ የሚያሰኘው የፈሰሰበት የቢሊዮን ዶላር ወጪ ወይም ሰማይ ጠቀስ ሕንፃዎቹ አይደሉም። በውስጡ የሚኖረው የሚሠራውና የሚንቀሳቀሰው የሰው ልጅ እንጂ። ሰው የሌለው ከተማ የቱንም ያህል ቢሊዮን ቢወጣበት ባዶ የኮንክሪት ክምር ከመሆን አይዘልም። ወደ ሌላኛው አስደናቂ ታሪክ ስንሄድ በአፍሪካ ምድር የተፈጠረውን ትልቅ ክስረት እንመለከታለን። አንጎላ ውስጥ የሚገኘው የኖቫ ሲዴዴ ኪላምባ ፕሮጀክት ሌላው የቢሊዮን ዶላር ውድቀት ማሳያ ነው። ከተማዋ የተገነባችው በቻይና የገንዘብ ብድርና በግንባታ ኩባንያዎች አማካኝነት ነው። በአጠቃላይ 750 ባለ 8 ፎቅ አፓርትመንቶችን ያካተተ ሲሆን በደርዘን የሚቆጠሩ ትምህርት ቤቶችና በመቶዎች የሚቆጠሩ የገበያ ቦታዎች ተሰርተውለታል። ይህ ሁሉ የተደረገው ለግማሽ ሚሊዮን ሕዝብ መጠለያ ለመስጠት ነበር። የወጣበት ወጪ 3.5 ቢሊዮን ዶላር ይደርሳል። ነገር ግን ከተማዋ ተጠናቃ ለአገልግሎት ስትዘጋጅ አንድ ትልቅ ችግር ተከሰተ። በአንጎላ ውስጥ ያለው መካከለኛ ማህበረሰብ የቤቶቹን ዋጋ መክፈል አልቻለም። የአንድ አፓርትመንት ዋጋ ከ150,000 ዶላር በላይ ስለነበር አብዛኛው የአገሪቱ ሕዝብ በቀን ከ$2 በታች በሚኖርባት ሀገር የማይታሰብ ሆነ። በዚህ ምክንያት ከተማዋ ከተገነባች በኋላ ለዓመታት ሙሉ በሙሉ ባዶዋን ቆመች። መንገዶቿ ላይ መኪና አልነበረም። በትምህርት ቤቶቿ ውስጥ የልጆች ድምፅ አይሰማም ነበር። ምንም እንኳን ከዓመታት በኋላ መንግሥት የዋጋ ቅናሽና የረጅም ጊዜ ብድር ቢያመቻችም ከተማዋ አሁንም ድረስ በታቀደላት ልክ የሰውን ሕይወት ማስተናገድ አልቻለችም። አሁን ደግሞ ወደ አሜሪካ እንሂድ። ካሊፎርኒያ ውስጥ የሚገኘውን የሳልተን ሲቲ ታሪክ እንይ።
ይህ ቦታ በ1950ዎቹ ዓመተ ምህረት ላይ በአሜሪካ የሀብታሞችና የሆሊውድ ኮከቦች መዝናኛ ተደርጎ የተቆረቆረ ከተማ ነበር። በሳልተን ባህር ዳርቻ ላይ የተገነባው ይህ ከተማ በሚሊዮን የሚቆጠሩ ዶላሮች ፈሰውበት የቅንጦት ሆቴሎች፣ የዋና ክለቦችና ሰፊ መንገዶች ተሰርተውለት ነበር። በሺዎች የሚቆጠሩ ሰዎች መሬት ገዝተው ቤቶችን መገንባት ጀምረው ነበር። ነገር ግን ማንም ያልጠበቀው የተፈጥሮ አደጋ ተከሰተ። ባህሩ ምንም አይነት መውጫ የሌለው በመሆኑ በአካባቢው ካሉ የእርሻ ቦታዎች የሚመጡ ኬሚካሎችና ጨው በውስጡ ተከማቹ። ውሃው መርዛማ ሆነ። በውስጡ የነበሩ በሚሊዮን የሚቆጠሩ ዓሦች ሞተው ወደ ዳርቻው ወጡ። አካባቢው እጅግ መጥፎ ጠረን ማውጣት ጀመረ። በአንድ ጀንበር የነበረው የቱሪስት ፍሰት ቆመ። የገነቡት ሰዎች ንብረታቸውን ጥለው ሸሹ። ዛሬ ሳልተን ሲቲ የፈረሱ ሆቴሎችና ባዶ መንገዶች ብቻ ያሉባት በበረሃ አሸዋ የተዋጠች መናፈሻ ከተማ ሆና ቀርታለች። የፈሰሰው በሚሊዮን የሚቆጠር የኢንቨስትመንት ገንዘብን በአየር ላይ በኖ ቀረ። ሌላው አስገራሚ ታሪክ የሚገኘው በጃፓን ነው። የሃሺማ ደሴት ወይም የከሰል ከተማ ትባላለች። ይህቺ ደሴት በአንድ ወቅት በዓለማችን ላይ እጅግ ከፍተኛ የሕዝብ ትግግት የነበረባት ቦታ ነበረች። ሚትሱቢሺ ኩባንያ ከባህር በታች ያለውን ከሰል ለማውጣት ሲል ደሴቷን ሙሉ በሙሉ በኮንክሪት ሕንፃዎች ሞላት። ለሰራተኞቹ ዘመናዊ አፓርትመንቶች፣ ትምህርት ቤቶች፣ ሆስፒታሎችና ሲኒማ ቤቶች ተገነቡ። በቢሊዮን የሚቆጠር የንጽጽር ዋጋ ያለው ገንዘብ ፈሶባታል። ነገር ግን በ1970ዎቹ የነዳጅ ዘይት የከሰልን ቦታ ሲተካ ሚትሱቢሺ ማዕድኑን ዘጋው። ሰራተኞቹ በሙሉ በአንድ ወር ውስጥ ደሴቷን ለቀው ወጡ። ከተማዋ ልክ እንደቆመች ቀረች። ዛሬ ላይ በባህር ማዕበል የሚደበደቡ የኮንክሪት ፍርስራሾች ብቻ ያሉባት የሰው ልጅ ታሪክ አልፎባት የሄደች ሙት ደሴት ሆናለች። ይህ ታሪክ የሚያሳየን የአንድ ከተማ ሕልውና ከሀብት ምንጭ ጋር ምን ያህል የተሳሰረ እንደሆነ ነው። የሀብቱ ምንጭ ሲደርቅ ከተማዋ አብራ ትሞታለች። ወደ ሰሜን ኮሪያ ስንሄድ ደግሞ የፖለቲካ ፕሮፓጋንዳ የወለደውን ኪጆንግዶንግ የተባለችውን ከተማ እናገኛለን። ይህቺ ከተማ ከደቡብ ኮሪያ ጋር በሚያዋስነው ድንበር ላይ የተገነባች ናት። ሰሜን ኮሪያ ሀገሪቱ ምን ያህል የበለጸገችና ዘመናዊ መሆኗን ለደቡብ ኮሪያውያን ለማሳየት ስትል በቢሊዮን የሚቆጠር ወጪ በማድረግ እጅግ ያማሩ ባለቀለም ሕንፃዎችን፣ የመንገድ መብራቶችንና መሠረተ ልማቶችን አሟልታ ሰራች። ነገር ግን እውነታው ሌላ ነበር። ከተማዋ ውስጥ አንድም ሰው አይኖርም። በዘመናዊ ቴሌስኮፕ ለሚመለከቷት የደቡብ ኮሪያ ወታደሮች ከተማዋ ሕያው እንድትመስል ተደርጎ መብራቶች በተወሰነ ሰዓት ይበራሉ፣ ሰራተኞች መስለው የሚንቀሳቀሱ ሰዎችን በሩቅ ይታያሉ። ነገር ግን ሕንፃዎቹ በውስጣቸው ምንም አይነት ክፍል የሌላቸው፣ መስኮቶች ብቻ የተገጠሙላቸው የኮንክሪት ሳጥኖች ናቸው። ይህቺ ከተማ በዓለም ላይ ብቸኛዋ የፕሮፓጋንዳ መናፍስት ከተማ በመባል ትታወቃለች። የፖለቲካ የበላይነትን ለማሳየት የተደረገው የቢሊዮን ዶላር ወጪ ዛሬም ድረስ ባዶነቱን አቅፎ ቆሟል። በመጨረሻም ወደ አውሮፓ ዩክሬን ውስጥ ወደምትገኘው ፕሪፒያት ከተማ እንመለሳለን። ይህቺ ከተማ የተገነባችው ለቼርኖቤል የኒውክሌር ጣቢያ ሰራተኞች ነበር። እጅግ ዘመናዊ፣ የሶቪየት ኅብረት ኩራት የነበረች፣ ከ50 ሺህ በላይ ሕዝብ በደስታ የሚኖርባት ከተማ ነበረች። የሕፃናት መጫወቻ ፓርኮች፣ የስፖርት ማዕከላትና ሰፊ መንገዶች ነበሯት። ነገር ግን በ1986 ዓመተ ምህረት የደረሰው የኒውክሌር አደጋ በአንድ ሌሊት ከተማዋን ለዘላለም አጠፋት። ሕዝቡ ንብረቱን እንኳን ሳይሰበስብ በጥቂት ሰዓታት ውስጥ እንዲለቅ ተደረገ። ዛሬ ፕሪፒያት የሰው ልጅ የቴክኖሎጂ ስህተት ያስከተለውን ጥፋት የምታሳይ ትልቅ የፍርስራሽ ሙዚየም ሆናለች። በቢሊዮን የሚቆጠር የኢኮኖሚ ዋጋ የነበራት ከተማ ዛሬ በጨረራ ተበክላ ሰው የማይደርስባት ሆናለች። እነዚህ ሁሉ ከተሞች የሚያስተምሩን አንድ ትልቅ እውነት አለ። የሰው ልጅ የቱንም ያህል የቴክኖሎጂ ጥበብና የገንዘብ ሀብት ቢኖረው ከተፈጥሮ ሕግጋት፣ ከትክክለኛ የኢኮኖሚ ስሌትና ከሰው ልጅ እውነተኛ ፍላጎት ውጭ የሚሰሩ ግንባታዎች ሁሉ መጨረሻቸው ውድቀት መሆኑን ነው። መሬት ላይ የሚፈስ የቢሊዮን ዶላር ወጪ የሰውን ሕይወት መግዛት አይችልም። ከተማን ከተማ የሚያሰኛት በውስጧ የሚኖሩት ሰዎች እንጂ የሕንፃዎቹ ብዛት አይደለም።